اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده له ጴጥሮስ እንግዲህ ክርስቶስ ትልቁ ተማሪ ነው አይደል? እሱ ሲናገር ምን ይላል? እናንተ የእስራኤል ሰዎች ሆይ ይህን ንግግሬ ስሙ። የናዝሬቱ ኢየሱስ እግዚአብሔር በእርሱ በኩል ድንቅና ተአምረን አደረገለት፣ ይህም ለእናንተ የተገለጠ ሰው ነበር እያለ ይናገራል። ስለዚህ ኢየሱስ ክርስቶስ አምላክ በእርሱ በኩል ድንቅና ተአምረን ያደረገለት ሰውና መልእክተኛ ነብይ ነው። እሺ ቆይ ተረጋጉ፣ በተራ ታወራላችሁ እያልኩኝ ነው። በተደጋጋሚ እየነገርኩህና ተረጋጋ፣ ታወራላችሁ። እሺ ዑመር አለ ልጁ ዑመር አለ ልጁ አሎ ሄሎ አለ እዚሁ ነው። እሺ ይናገር ሀሳብ ካለው አለ እሺ ቀጥል። አለ ወይ ይሰማል? አይሰማም? ይሰማል። ቀጥል። ሀሳብ ተጨማሪ ሀሳብ እንኳን የለኝም። እሺ እስልምናን ለመቀበል ምንድነው ማድረግ ያለብኝ? ምን አይነት ነገሮች ነው ማድረግ ያለብኝ? እሺ በመጀመሪያ ሸሃዳ ቃል ትይዛለህ። ከዚህ በፊት የሰራኋቸው ኃጢአቶች ካሉብኝስ እንዴት ነው ቅርታ የሚያስጠይቅልኝ ነገር ያለ? ልክ በሰለምክ ቀን አላህ ሱብሓነሁ ወተዓላ ያን ሊምርልህ ቃል ገብቷል። እሱም ሁሉ ልነግርህ ነው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ በጣም በርካታ ቦታ ላይ ምን ይላል? በሱረቱል አንፋል ላይ ለምሳሌ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው ከክህደታቸው ከተቆጠቡና ወደ እኔ ከተመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ አለ። አምላክ ማለት ይሄ ነው። ወደ እርሱ ስትመለስ ያለፈ ስህተትህን አያስብብህም። እንዲህ ነበርክ እኮ አንተ ብሎ አይጠይቅም፣ አይዝህም። ወደ እርሱ ተመላሽ ሆንክ ኸላስ። ባህሪ ነው። ሊክድ ይችላል ሰው፣ ሊሳሳት ይችላል ሰው፣ ሁሉ ኃጢአት ላይ ሊወድቅ ይችላል። ኩሉ በኒ አደም ኸጣእ ወኸይሩል ኸጣኢነ ተዋቡን አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአደም ልጆች ተሳሳሾች ናቸው፣ ከስተተኞቹ ደግሞ በላጮቹ ወደ አምላክ የተመለሱ ንስሐ ያደረጉት ናቸው አሉ። ዛሬ በተመለስክበት ቀን አላህ ያለፈ ኃጢአትን ይቅር እንደሚልህ ቃል ገብቷል። ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል አላህ። ወደ እኔ ንስሐ ላደረገ ለተመለሰ ባሪያ እምርለታለሁኝ አለ። በሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን በዕድ ዙልሚሂ ወአስለሐ ፈኢነ ላሀ የቱቡ ዐለይህ ኢነ ላሀ ገፉር ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ ራሱን ያስተካከለ ወደ እኔ ንስሐ ያደረገ ባሪያዬን እኔ ንስሐውን እቀበላለሁኝ፣ እምርለታለሁ፣ አዝንለታለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል። ይሄ ነው። እሺ አሁን እስልምና ለመቀበል ዝግጁ ነህ? መናገር እችላለሁ? ሁሱ ጤና ይስጥልኝ። ትንሽ ጊዜ ወስጄ ባስብበት ደስ ይለኛል። በቃ ችግር የለውም። ደስ ባለህ ጊዜና እንትን ትላለህ፣ ትቀጥላለህ። እሺ ማት ከላይ ያለህ ቀጥል። በተራ ታወራላችሁ። አብሰር እሺ ሰላም። ከትናንት በፊት ተነጋግረን ነበር። ሳንጨርስ ስራ ልገባ ስለነበረ ነው። አሁን ብዙ የመጽሐፍ ቅዱስ እንትኖችን አንስተሃል። ብዙ እያንዳንዱ እየገባን ክርስቶስ አምላክ እንደሆነ መናገር ከፈለግን ችግር የለውም ካለን ጊዜ። ግን መጽሐፍ ቅዱስ ተበላሸ ብለህ ካመንክ ለምን እንደ ማስረጃ ታቀርቧለህ? ደግሞ የባለፈ ጥያቄን ደግሞ ማለት ነው ከዛ ልተወው። መቼ ነው የተበላሸው? ማለት የእኛ የህይወት መጽሐፍ ነው ካልን ይሄ በጣም አስፈላጊ ጥያቄ ነው ለእኛና መቼ ነው የተበላሸው? ለማን ነው ማስረጃ የምታነሳው ለምትለው ለአንተ ነው የምናነሳው። ለአንተ በውስጡ ላይ ያሉ ነገራቶች ማስረጃ ይሆናሉ። ለምሳሌ ኢየሱስ ክርስቶስ አምላክ ነው ብለህ የምታምን ሰው ነህ አይደለ? ማት ነገር ግን ክርስቶስ አምላክ እንዳለው ያስተምራል። ለአምላክ አምላክ ይኖረዋል ብለህ ታምናለህ? ለስጋ አምላክ ይኖረዋል። ለስጋ ሳይሆን ለአምላክ፣ ስለ አምላክ ነው እያወራኛል። ለአምላክ አምላክ ይኖረዋል? ለአምላክ አምላክ የለውም፣ ለስጋ ግን አምላክ አለው። ለኢየሱስ ክርስቶስ አምላክ ነው አይደለም? ኢየሱስ ክርስቶስ አምላክ ነው። ባነሳው ወንጌል እንትን ልበል፣ በዮሐንስ ወንጌል ምዕራፍ 8 አምላክ አለ የለውም ኢየሱስ ክርስቶስ? ኢየሱስ ክርስቶስ በስጋ ከመጣ በኋላ አምላክ አለው፣ የስጋው አምላክ። ምክንያቱም የሁሉ ስጋ አምላክ ነው ይላል። ስጋ ምናምን ብዬ አልጠየቅኩም። ኢየሱስ ክርስቶስ የሚባለው አካል አምላክ አለው የለውም? ምን ማለት ነው? ይቅርታ እስቲ ጥያቄውን
ግልጽ ጥያቄ ነው። ኢየሱስ ክርስቶስ የሚባለው አካል አምላክ አለ የለው? አዎ ወደ ምድር ከመጣ በኋላ አምላክ አለው። አዎ በጣም ጥሩ። ወደ ምድር ሲመጣ ጊዜ በስጋ ብቻ ነው የመጣው? ስጋና መለኮቱ ለቅጽበት እንኳን አልተለያየም? አዎ ለቅጽበት አልተለያየም። አዎ ትክክል። የዛኔ በቅጽበት አልተለያየም ስጋና መለኮቱ? አዎ ስለዚህ ሲናገር ጊዜ ሲናገር የነበረው ስጋ ብቻ ነው ወይንስ መለኮትም አብሮት እንደተዋሃደ ነው? መለኮት የተዋሃደው ስጋ ነው። በጣም ጥሩ። ስለዚህ የዛኔ ስጋና መለኮት በሆነበት ጊዜ ወደ አምላኬ ወደ አምላካቸው አድርጋለሁ ብሎ አላላሉ? አዎ ብሏል። ግን አሁን ከዛ ቀድሞ በፊት ማለት ነው ወደ አባቴና ወደ አባታቸው ይላል። እግዚአብሔር አባት ነው። ይህንን ታምናለህ ማለት ነው? እንመጣለን። ቆይ ተዘውር። ስለዚህ ኢየሱስ ክርስቶስ አምላክ እንዳለው ተናግሯል ማለት ነው። አምላኩ ማን ነው ለኢየሱስ ክርስቶስ? እግዚአብሔር አብ። በጣም ጥሩ። ስለዚህ አምላክ አለ። ይሄ እኮ ምስጢረ ስላሴ ያለማወቁን እንጂ ማለት አንድ በዚህ ብቻ በጥያቄ ብቻ ትምህርት ነው የሚያስፈልገው። ምስጢረ ስላሴ የሚባል ነገር መጽሐፍ ቅዱስ ላይ የለም። እንዴት ማለት? ስላሴ የሚለው ቃል መጽሐፍ ቅዱስ ላይ አለ? ተውሂድ የሚባል በቁርአን ውስጥ አለ? በደንብ አላሳያለሁኝ። በቁርአን በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል ያለው የተውሂድ እንጂ ተውሂድ የሚል ቃል የለም። አለ በደንብ አላሳያለሁኝ። ስላሴ የሚለው ቃል ርዕስ አትቀይር። ስላሴ የሚለው ቃል አለ የለም መጽሐፍ ቅዱስ ላይ? የለም፣ ግን ሀሳቡ አለ። የጌታ ዘመንህን ይባርክ። ስላሴ የለም ስላሴ የሚል ቃል የለም፣ ግን የስላሴ ሀሳብ አለ። ወደ ሀሳቡ ስላሴ እኮ ቆይ ወንድሜ በጣም ቆይ ትንሽ እንትን ልበል። ስላሴ እኮ ለእኛ መግለጫ እንዲሆን ነው አባቶች በፊት የነበሩ አባቶች ማለት ነው ከ100 ዓመት በኋላ ከክርስቶስ በኋላ የመጡ አባቶች ይሄ ሀሳብ ስላሴ ብለን ብንጠራውስ ለመግለጫ ይመቸናል ወይ ያሉት ነው እንጂ ስላሴ የሚል ቃል በቃሉ መጽሐፍ ቅዱስ ላይ የለም። ይሄንን አምናለሁ። አሜን ነው። ጌታ ዘመንህን ይባርከው። የዛሬው ቀን ያንተ ነው ጌታ ሰው። ስለዚህ ምን ታደርጋለህ? ሀሳቡ አለ ብለኸኛል። ሀሳቡን እንድታስረዳን ስላሴ ማለት ምን ማለት ነው ጀምር በጌታ ሰው። ኦኬ ስላሴ ማለት አንድ አምላክ እንደሆነ እግዚአብሔር አምላክ አንድ እንደሆነ ይናገራል። ግን ሶስት አካል ያለው አምላክ እንደሆነ ደግሞ ይናገራል። ለምሳሌ መጽሐፍ ቅዱስ አብርሃም ጋር እየተነጋገረ የነበረው እና ከዛ ከእግዚአብሔር ካለ ከሰማይ ይላል። ስለዚህ ሁለት እግዚአብሔር እንዳለ ማለት ነው። ሁለት በአካል ነው ሁለት የምንለው፣ ምክንያቱ እግዚአብሔር አንድ ነው፣ ሶስት አካል አለው። እኛ ስለፈለግን ወይም ደግሞ ወደዛ መግባት ስለፈለግን ሳይሆን ግን ራሱ መጽሐፍ ቅዱስ ነው ወደዛ የሚወስደን። አብ ወልድ መንፈስ ቅዱስ አጥምቁ፣ ምክንያቱ ኢየሱስ ክርስቶስ በአብ በወልድ መንፈስ ቅዱስ ስም አጥምቁ ብሎ በመጨረሻ ማቴዎስ ወንጌል ላይ ይናገራል። ማንንም ነቢይ እንደዛ ብሎ የተናገረ የለም። በሙስሊምም ይሁን በአይሁድም ይሁን ሙስሊምን ፍታ ራስን ቻልና አብራራ ስለ ስላሴ ማለት የትኛውም ነቢይ ማለት ነው። በክርስትና ዓለም ይሁን በአይሁዶቹም ዓለም ይሁን የትኛውም ነቢይ ራሱ ከአምላክ ጋር አስተካክሎ እንትን ያለ የለም። ስለዚህ እግዚአብሔር ኢየሱስ ክርስቶስ አብ እንዳልሆነ መንፈስ ቅዱስ እንዳልሆነ ነገራቸው ላይ ለዛ ነው በዮሐንስ ወንጌል ምዕራፍ 8 አንተ ራስህን ከእግዚአብሔር ጋር እኩል አድርገሃል እያሉ ነው ሊገድሉት የፈለጉት እንጂ እግዚአብሔር አብ እንዳልሆነ ያውቃሉ፣ እግዚአብሔር መንፈስ ቅዱስ እንዳልሆነም ያውቃሉ። ስለዚህ ስላሴ የሚል እግዚአብሔር በዚያ መንገድ መገለጥ ፈልጓል። እኛ ደግሞ በተገለጠልን መልክ እንጂ እኛ እግዚአብሔር ባጭሩ ተመራምረን የምናውቀው ነገር የለም። ስላሴ ማለት ባጭሩ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። በመለኮት አንድ፣ በስጋ በአንድ ነው፣ በአካል ሶስት ብሎ ማመን ነው አይደለ? በሶስት በስም ስራቸውም ሶስት ነው፣ ግን አንድ ነው። ልክ ሰው ለምሳሌ እኔ ማለት ነው። በጣም ጥሩ። አሁን እዚህ ጋር ከነቢያቶች ለመጀመሪያ ጊዜ መለኮት አንድ ነው፣ በመለኮት አንድ ነው አምላክ፣ በአካል ደግሞ ሶስት ነው ብሎ ያስተማረው ማን ነው? ሙሴ ነው። ምን ማለት? ከነቢያቶች ለመጀመሪያ ጊዜ ስላሴን የሰበከው ነቢይ ማን ነው? አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብሎ የተናገረ ሁሉንም ገና ያለን ለምሳሌ እንፍጠር ሲል ነቢይ ነገር አከሌ ነቢይ በልና ማን ነው ከነቢያቶች ለመጀመሪያ ጊዜ ስላሴን የሰበከው? አምላክ በመለኮት አንድ ነው፣ በአካል ደግሞ ሶስት ነው ብሎ ያስተማረው የመጀመሪያው ነቢይ ማን ነው? እግዚአብሔር
ከአንድ በላይ እንደሆነ ግልጽ አልነበረም ያኔ ማለት ነው። ግልጽ አልነበረም፣ ግን ከአንድ በላይ እንደሆነ ግን ይናገሩ ነበር ማለት ነው ነቢያቶቹ ማለት ነው። ጨረስክ? የለም ባለፈ ልክ እንዳልከው ለምሳሌ ባለፈ ያልከውን ነገር ምንድነው? እግዚአብሔር ስማ፣ እስራኤል ስማ። ስለዚህ ከነቢያቶች አምላክ በመለኮት አንድ ነው፣ በአካል ግን ሶስት ነው። እነርሱም አብ፣ ወልድ፣ መንፈስ ቅዱስ ይባላሉ ብሎ የሰበከ አንድም ነቢይ የለም ማለት ነው። የጌታ እየሰማኝ ነው? አዎ እየሰማህ። እሺ፣ እግዚአብሔር ከአንድ በላይ እንደሆነ ይናገሩ ነበር ነቢያቶቹ። ብዙ ነቢያቶች ተናግረዋል። ከአንድ በላይ ነው አይደለም? አንድ ነው ብለው ደግሞ ተናግረዋል ማለት ነው። ለምሳሌ አምላክ አንድ መለኮት አንድ ነው፣ በአካል ሶስት ነው ብሎ የሰበከ የመጀመሪያው ነቢይ ማን ነው ካለ ወደ ጥቅስ ትሰጠናለህ፣ እናየዋለን። ብዙ ነዎች ጥቅሶቿ። ለምሳሌ ማለት ነው ብዙ ማንሳት እንችላለን። ለምሳሌ ዘዳግም ምዕራፍ 4 ቁጥር 6 ላይ እስራኤል ሆይ ስማ፣ እግዚአብሔር አምላክህ እግዚአብሔር አንድ ነው ይላል። አሁን እዚህ ለምሳሌ የአይሁድ እንትኖቹ እንኳን ራሳቸው ማለት ነው ለምን የእግዚአብሔር ሰው ስም 3 ጊዜ እንደተጠራ አናቅም ነው ያሉት። የእስራኤል ራሳቸው ስኮላሮቹ ማለት ነው በእንትኑ ሲናገር ማለት ነው በዕብራይስጥኛው ሻማ እስራኤል ያህዌ አንድ፣ ኤለሄይኑ 2፣ ያህዌ ብሎ 3 ጊዜ የእግዚአብሔር ስም ጠርቶ አሃድ ይላል፣ አንድ ነው። ይህንን ነገር እንኳን ለምን እንደተባለ አያውቅም፣ ግን እኛ በክርስቶስ መጥቶ ደግሞ ግልጽ አድርጎናል። ዮርዳኖስ የአሁኑ ቃል ትርጉም ምንድን ነው? እግዚአብሔር ብሎ የእግዚአብሔር ሰው ስም 3 ጊዜ ጠርቶ አንድ ነው። ትርጉሙ ምን ማለት ነው? ተርጉምልን። እስራኤል ሆይ ስማ ጌታ አምላካችን ያህዌ ኤለሄይኑ ያህዌ ይላል። ምንድን ነው ትርጉም? የእግዚአብሔር ስም ነው። ያህዌ የእግዚአብሔር ስም ነው። ኤለሄይኑ ስሙን አይደለም ማለት ነው። ትርጉሙን ንገረና ያልኩ ምንድን ነው ትርጉሙ? ያህዌ ትርጉም ምን በል? እግዚአብሔር ስም ነው። እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የሚለው ጥቅስ ነው አይደለ? አዎ። ታዲያ ምንድን ነው እዚህ ጋር ስላሴ ወይ ጌታ ስም? አይ ማለት በእንትኑ እንመለስና በ3 ጊዜ ለምን እንደተጠራ ስኮላሮች ራሱ አያውቁም። በአማርኛ ሲገልጽ ጌታ አምላክህ ብሎ እንትን ያልፈዋል፣ ግን እንደዛ አይደለም ነው እያልኩኝ ያለሁት። እንደዛ አይደል? እስኪ አንተ እያሳየህ እስኪ ያሳየን። እስኪ ዕብራይስጡን አውጣና አንብብና አስረዳን እስኪ። ኦኬ ባይብል ሀብ አለ፣ ክፈተውና እንትን ልበልህ ወይ? ቆይ እንትን ልበላ። እሺ አቡከር አለ፣ ዛህራ አላችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም። ኦኬ ሰላም ነው። እንዴት ነው? አልሐምዱሊላህ። እንዴት ነው? ሰላም ነው። አዘን ብሏል። 20 ደቂቃ ሆኗል። ልሰግድ ነው። ቀጥሉ። እሺ አልሐምዱሊላህ ደህና ነው። ጾም አሪፍ ነው። አልሐምዱሊላህ። ሁሉንም ቀን ጾመሃል? ስንት ቀን አፈጠርክ? ግማሽ ቀን ነው እየጾምኩ ያለሁት እስካሁን። ሚውት ላድርግላችሁ ወይንስ? ሚውት አድርገውና እንደዚህ ይሻላል። ቀጥሉ። እሺ ወገናችን ማቲ የሁኑ ያመጣኸው ልክፈተውና ላሳያችሁ። እኔም ገቢ ነኝ ስራና ከ10 ደቂቃ በኋላ እንትን እንበለው። ሽማ እስራኤል ያህዌ ኤሎሂኑ ያህዌ ኻድ የሚለውን ቃል በዚህ ያልሆነ ትርጓሜ ነው የሰጠኸው። እንደዛ ማለት አይደለም። ትርጉሙ ራሱ ማለት ነው። ኦኬ ልክፈተውና ላሳየህ። ባይብል ሀብ ገብቼ ራሱ ዕብራይስጡን ላሳየህ። ቪዲዮ አልከፈትክም? ቪዲዮ ክፈትና እስቲ እንመልከተው። እየከፈትኩኝ ነው፣ ግን አክሰስ የለህም እያለኝ ነው። አክሰስ የለህም እያለ ነው። እሺ አልሞላህም እንዴ? ቆይ እስቲ
እኔ ብዙ ደግሞ ገብትን አይደለም ኔትወርክ አስቸግረኝ፣ ቲክቶክ ይቅርታ፣ ችግር የለውም ኔትወርኩ አዛ አደረገኝ እንጂ እኔም አሁን ልከፍትልህ ነበረ። እሺ ችግር የለውም። ጥቅሱን እንትን ስለምንለው እስቲ ብራይትኛውን ራሳችን እየፈታ ነው እንሂዳ። ሽማ እስራኤሉ ማለት ምን ማለት ነው? እስራኤል ሆይ ስማ። ያህዌ ማለት የአምላክ ፕሮፐር ኔም ነው አይደለ? እንደ ፕሮፐር ኔም የሚያዝ አዎ፣ ያህዌ የእግዚአብሔር ስም። ኤሎሂኑ ማለት ምን ማለት ነው? ኤሎሂም እሱም አምላክ ማለት ነው። ግን ኤሎሂም አምላክ ማለት አይደለም። አምላክ ማለት አይደለም። ማርቆስ ወንጌል ላይ ኢየሱስ ክርስቶስ አምጥቶ ኤሎሂኑ የሚለውን ቃል ኩሪዮስ ብሎ ነው ያመጣው አይደለ? ማርቆስ ወንጌል ላይ ትክክል። ስለዚህ ኤሎሂኑ የሚለው ቃል ጌታ የሚለውን ተክቶ የመጣ ነው። ስለዚህ ያህዌ ኤሎሂኑ ያህዌ እኻድ አለ። ያህዌ የሚለው እዚህ ጋር ምንን ነው የሚያሳየው? ሁለተኛ ላይ የተቀመጠ ቀጥታ እኮ ነው። ጌታ አምላካችን አንድ ጌታ ነው። ኦር ደግሞ እንደውም ጥቅሱ ጌታ አምላካችን ተብሎ መተርጎም የለበትም። አምላካችን ያህዌ አንድ ያህዌ ነው። በቃ ጥቅሱ አንድ ያህዌ ነው። ክፈተውና ባይብል ሀብ ክፈት። ኔትወርኩ እንትን ብለኝ ነው። አይ ጥቅሱን ስለማውቀው ነው ማውራ። ምናልባት አንተ እንትን ካልከው የሚከፍት ሰው ቢኖር መግባት ይችላል። ኔትወርክ ደግሞ ማለት እኔ ይሄንን የአይሁዶቹ እንትን ነው እንግዲህ ለነሱ የተሰጠ ወይም ደግሞ የራሳቸው መጽሐፍ ነውና ቆይ ከአይሁድ ኮሜንተሪ ከአይሁድ ኮሜንተሪ አንድ ማስረጃ ላሁን ለተናገርከው እስቲ አቅርብ እስቲ። አዎ አሁን እነሱ ምንድነው እኮ አንድ ኮሜንተሪ ሶርስ ስጠኝ፣ እዚሁ ከፍተን እንመልከተው እስቲ። እንደዛ ብሎ የሚፈታ አንድ ሰው ካለ አንድ ሶርስ ስጠኝ። እኔ ግን ከክርስቲያን ራሱ ሰጥሃለሁ። ከክርስትና አስተምህሮ ቸርች ፋዘር እርሊ የሆኑ ቸርች ፋዘሮችን ብትመለከት በቃ አንድ ነው። እንደውም ኮምፓውንድ ናውን ነው ምናምን ብለው ነው ትንሽ ወደዛ የሚሉት እንጂ አንድነቱ ላይ ምንም እንትን የለባቸው። ምን ሆኖ ነው ይሄ? አዎ አንድ ነው እሱማ። ለዛ እኮ ነው። ግን ለምን 3 ጊዜ የአምላክ ስም እንደተጠራ አናቅም ብለው የጻፉት እንትን የስኮላሮቹ የአይሁዶቹ ኮሜንተሪ ነው ማመጣለህ። ቆይ እሺ እኮ ስም አንድ ኮሜንተሪ ንገረኝና እንደዛ እናድርግ። ካልሆነ ደግሞ ወደ ቀጣይ ይሄ 3 የተጠራ ስለዚህ ያሳያል ካልን አስቸጋሪ አይደለም። ሳውል ብሎ አሁን እንትን ላይ ብትመለከት አይደለም። ለምሳሌ ያህል ነው ያመጣሁት ወንድሜ። እግዚአብሔር ከአንድ በላይ እንደሆነ በኦሪት ይነገር ነበር። ክርስቶስ ከመጣ በኋላ ግን ቀደም አላቋረጥህም ብዬ ነው ማቲ፣ ይቅርታ። እግዚአብሔር ከአንድ በላይ ነው ወይስ አንድ እግዚአብሔር ነው ያለው? ከአንድ በላይ አካል እንዳለው ይነገር ነበር። ይቅርታ ግን ከአንድ በላይ እግዚአብሔር የለም አይደለ? እግዚአብሔር አንድ ነው። በቃ አይ ከቀደም ጀምሮ ከአንድ በላይ እግዚአብሔር እያልክ ነው። ያ ደግሞ የክርስትና አስተምህሮ። ይቅርታ የእንትን አማርኛ የኔ ቋንቋ አይደለም በነገራችን ላይ። ለዛ ነው በጣም ይቅርታ። ማለት ከአንድ በላይ አካል እንዳለው ማለት ነው። ይቅርታ። እሺ ለዛ የሚሰጠን ማስረጃ ትሰጠኛለህ? ምን ውስጥ ልግባ? ቆይ ለምሳሌ ኢሳይያስ 48:16 the Lord his spirit and the sent one ይላል ማለት ነው። እግዚአብሔር መንፈስ እንዳለው አምላክ የሚላክ እንዳለ ይናገራል። ኢሳይያስ 6:3 ኢሳይያስ 63 ከ9 እስከ 10 ኢሳይያስ ምዕራፍ 45 ቁጥር 16 አንዱ አምላክ በመንፈሱ ልኮኛል ብለው ነው የሚናገረው። እዚህ ጋር እንደውም ልከውኛል ብለው አማርኛ ላይ ሊያጣሙት ሞክረዋል። ሻላሃኒ ነው እንጂ ሻላሃኑ አይልም። እና ሻላሃኒ የሚለው አምላክ በመንፈሱ ልኮኛል ነው የሚለው እዚህ ጥቅስ። ይሄ ስላሴን 48:16 ስላሴን ያሳያል ብላ ያመጣበት ነገር 48:16 አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። በዕብራይስጥኛውን የምትመለከተው ሻላሃኒ ነው የሚለው፣ ልኮኛል ነው፣ ሻላሁ አይልም። ኔትወርክ ምን እንደሆነ አላውቅም፣ በጣም እያስቸገረኝ ነው። በሌላ ስልክ መግባት አልቻልኩም።
እሺ ወገናችን፣ እሺ ሌላ ሰው ይቀጥል። አይ ቲንክ ወጥቷል። ስራ መግባት አለብኝ፣ ግን ሌላ ጊዜ በሰፊው እናወራለን። አይ እንደዚህ ባልተረጋጋ መንፈስ በጣም አመሰግናለሁ። ስለ ምንድን ነው የሚባለው እንዲህ በጽሞና ስለሰማችሁኝ በጣም አመሰግናለሁ። ያው ማለት በመከባበር ብንናገር በጣም አሪፍ ይሆናል ብዬ አስባለሁ። በጣም አመሰግናለሁ። መልካም ቀን ለሁላችሁ። ነገ ምናልባት እገባለሁ ድጋሜ ኢንሻአላህ። አላህ ካገናኛንና አላህ ካቆየን እንገናኛለን። አላህ ሂዳዩን መስመር ያሳየ፣ አላህ ሂዳዩን ይስጠልህ። ያው በጥሩ በስርዓትና በተሻለ በእውቀት ነው የተወያየ ነው። እናመሰግናለን። እኔም አመሰግናለሁ ወንድሜ። መልካም ቀን። መልካም እሺ።